መጀመሪያ ያገኘው ፊሊክስ ነው አይደል? ፊሊክስ አገረ ገዢ ሆኖ ጳውሎስ ታስሯል። ወይ ጉድ! ሰውየው ይገርማል። ታስሯል። ከዛ ጳውሎስ ፍርድ ቤት ፈለጋለ ሊፈረድብህ ነው ሲባል ፍርድ ቤት አገልግሎት ስለሆነ ልብሱን አጥቦ ሰንሰለቱን ወልውሎ ቃል አጥንቶ ነው የሚመጣው። ሊሰብከን ነው ገብቶ ያረገ ገብቶ ቆመ። ጠበቃ አይቀጥርም። ጉዳይን ራሴ ይዤ ነው መከራከረው ይላል። ሊሰብክ ነው ግጥም አድርጎ ሊሰብክ። ጠበቃውን ስለ ጳውሎስ ስትጠየቅ ኢየሱስ ጌታ ነው በል ቢለው እሺ ይለው ሙያ አይፈቅድለትም። ስለዚህ ጉዳይን ራሴ ይዤ ከራከራለሁ ብሎ ገባ። ትላንት እንደነገርኳችሁ አይኑን ያመዋል። በጣም አጭር ነው፣ ድቅቅ ያለ ነው። በድንጋይ የተወገረ 39 ጊዜ 5 የተገረፈ እንዴ ሳሉት ሰውዩ ምን እንደሚመስል ባይዘው ፊዚካሊ ብታዩ በጣም ከባድ ለማየት ሁሉ የሚዘገን አፉን ከከፈተ የትንሳኤ ይላል። ደማስቆ ካለ መመለሻ የለውም። በትንትን ነው የሚያወጣ። ለመሰብሰብ ራሱ አትመችም። ውልቅልቅን አውጥቶ የጌታ ብቻ ነው የሚያደርግ። ለማንም አተርፍ። ለቤተሰብ ራሱ አቀረ። ኢየሱስ ጌታ እና መጣና ቆመ። ሲቆም ከሳሾቹ ግጥም ብለው ገብተዋል። ጳውሎስ ብቻውን ነው አብሮት የሚቆም ሰው። ሁሉ ተውኝ የሚል ቃል አንብባችኋል። ወደ ጢሞቴዎስ ምዕራፍ 4 ላይ ሁሉ ተውኝ የፍርድ ቤት ቋንቋ ነው። ሁሉ ተውኝ ይላል። ጌታ ግን ባጠገቤ ቆሞ ዞር ብዬ ከሌን ስፈልግ ጌታን አገኘሁታል። አንተ ካለ ይበቃኛል። ፍርድ ቤት ራሱ ዞር ሲል አብሮት ያለው ጌታ ነው። ወንበሩ በሙሉ ባዶ ነው። ኢየሱስ ነው የሚቀመጥበት እና ገብቶ ቆመ። ክስ አቀረቡበት። ፊሊክስ እንዲያለው ጳውሎስ አቤት መከላከያ ነጥብን አቅርባል። ወፍራም ነው ዘንዘለቱና በድጋ አድርጎ ነው የሚሰብከው። ፊሊክስ ሆይ አለ አቤት። ደማስቆ መንገድ ላይ ሲሄድ ኢየሱስ ተገለጠል። እምቢ ልለው አልችል። ፊሊክስ እንዲያለው ክስህና መከላከያ ነጥብህ አይገናኝ። ጨርሻለሁ ማለት ወንጌል ይሰብክ ነው የመጣው። ስለራሱ ሊያወራ አይደለም። ውሸታቸው ነው ሊል አይደለም። በቃ ወንጌል ሰበከ። ግጥም አድርጎ ሰበከ። ከዛስ መለሱት። ሲመልሱት ፊሊክስ ከወረደ በኋላ ፊስጦስ የተባለው አገረ ገዢ ነገሰ። ፊስጦስ ደግሞ አቴና አብረው ተምረዋል። እዛ ፕላቴኒያንን አብረው ነው የተማሩት። ያውቀዋል በአካል እና ፊስጦስ ነገሰና ፊስጦስ መጣ። ጳውሎስን አስጠራው። እነዛው ከሳሾች መጡ። ጠበቃ ቀጥረው ብላስጦስና የሚባል ጠበቃ ቀጥረው ተሟገቱት። ጳውሎስ የምትናገረው ነገር ካለ ሲባል የትላንትናው አንደገባት። ደማስቆ መንገድ ላይ ሲሄድ 1000 ጊዜ በጠራው ያችን ነው የሚያወራው። ፈርስት ተች አይረሳም። መነካት የተነካ ሰው ኢነርጂው ያ ነው። በአገልግሎት መሃል የሚፈጠር ተአምር አይደለም ጉልበት የመነካት። የጳውሎስ ሪፈረንስ እንትን ከተማ ስጋባ ይገርማል ያውሉ አጋን ሲንጫጫ እንትን ከተማ ስጋባ የሞት አሳስነስ በስተት አይልህም። ደማስቆ ካለ መመለሻ የለ። በእውነት ይለወጣል። ሰውየው ራሱ ይቀየራል። ሳይዙ ይጨምራል። ቤቱን ነው የሚሞላው ጳውሎስ። ያ ምንም ትንፋሽ የለውም እንዴት ብሎ ያወራል የምትለው ሰውዬ መቋቋም ነው የሚያቀት። በደማስቆ መንገድ ላይ ሲሄድ ያን ቀን አረሰው። ኢየሱስን እንኳን ሊለውጠው እንኳን ሌላ ነገር ሊያወራ አንተን ራሱ ወደ ጌታ ለማምጣት ነው የሚታገል። እንኳን ስለ ቄሳር ሊያወራ ቄሳርን በጌታ ለማድረግ ነው የሚፈልገው። ገጠም አድርጎ ሲሰብክ ፊስጦስም ወደ ማረፊያ ቤት መልሱታል። ኖርማሊ ንፍታ ቢሉትም አይፈታም። ሰው ደህንነት ጀምሮ ያልተጠመቁ ቅዱሳን አሉ እስር ቤት። እነሱን ሳያስጠምቅ አይወጣም። የቀራቸው ትምህርት አለ ብሎ አይወጣም። ዝም ብሎ እኮ ነው ቤት የሚከራየው። የሚኖረው እኮ እስር ቤት አይደል? በ30 ዓመቱ ጌታን አገኘ። በ65 ዓመቱ ነው ወደ ጌታ ሄዶ 35 ዓመት ነው በጌታ ቤት የቆየው። 20 ዓመት ታስሮ በወንጌል ምክንያት እስር ቤት ነው። 15 ዓመት ነው እንደዚህ እየዞረ የሰበከው። ባይዘ 20 እኮ ጠጠት ያረጋት እኮ እስር ቤት ነው። ስለዚህ ዝም ብሎ ነው የሚከራ። ለዛ ነው በተከራየው ቤት የሚለው። አይገዛም፣ አይቆይማ፣ ይታሰራል። ከዛ ሌላ ከተማ ሄደ። ኢየሱስ ጌታ ነው። መጽሐፍ እንዲህ ይላል። ስሙኝ። ፊስጦስ ጳውሎስን ወደ እስር ቤት ከመለሰው በኋላ አግሪጳ የተባለው ንጉስ በርኒቄ ከተባለች ሚስቱ ጋር በላይኛው ሀገር ሲያልፍ ፊስጦስን ሰላም ሊለው ወረደ። ሰላም ሊለው ሲወርድ ሁለት አጋንንት የሆኑ የሮም ነገስታቶች ማለት ነው ቁጭ ብለው እየወሩ አንድ ባከ ጳውሎስ የሚሉት እስረኛ እዚህ ያለ አግሪጳ ማለት ከቄሳር ቀጥሎ በሮም መንግስት ሁለተኛ ንጉስ ነው። ትልቅ ስልጣን ያለው ሰው ጳውሎስ እዚህ ያለ ሲለው አግሪጳ እንዲህ አለው፣ ጳውሎስ አንተ ጋር አለ ይሄ ከተማ ለከተማ እየዞረ የሚበጠብጠው ጳውሎስ ነው አንተ ጋር ያለው አለው። ዝናውን ሰምቻለሁ እና በአይን አይቼው አላውቅም። አንተ ጋር ካለማ ጥራውና ሲያወራ ለስመው አለው። ስሙ ጳውሎስ የሆነ ከተማ ሲገባ እንደ ገበያተኛ በግር ይገባል። ሲወጣ በዘንቢል ነው የሚወጣው። በጥብጦት አገሩን ወንድሞች ለሊት በዘንቢል አወጡት ይላል። ግል በጥብጦት ነው የሚወጣው አገሩን። ሰውየው እናቴ ሳይዙና እንትኑ አይገናኝ። ሳይዙ አነስ ያለ ነው። ኢየሱስ ጌታ ነው። ከዛ አግሪጳ ሲያስጠራው ፍርድ ቤቱ ጠቅ ብሏል። እንደዚህ ልክ እንደዚህ ሞልቷል። እንደውም ኦቨርፍሎ ሁሉ አለው። ንጉስ ከሮም መጥተዋል ይፈርዳሉ ዛሬ። ጠቅ ብሏል። ጳውሎስ መጣ። እንዳልኳችሁ ነው ደቀቅ ያለ ሰው። ንጉስ ከሮም መጥተዋል ዛሬ ዝም እንዳትላሉት። እንደ ድሮ ዝም ብለ የመጣልን እንዳታወራ ይፈርዳሉ አሉት። ገባ እናቴ ሞያ በልበ ነው እሱ ምንም አይልም። አፉን እናቴ መድረኳን እስኪ ይዛን እጁ ጋር ትግባ ብቻ ነገሯ ወለቅልቀ ነው ይወጣ። አውቶ አፕሮች እሳት ነው። ፊሎሶፊ ሲማር ሳይኮሎጂ ኮመን ኮርስ ወስዷል። ገብቶ ቆመ። አግሪጳ አይቶት ያቅ አግሪጳ መሀል ቁጭ ብሏል። ልብሰ መንግስቱን ለብሶ ፊስጦስ በዚህ ጋር አለ፣ በርኒቄ በዚህ ጋር አለች። ከሳሾቹ ግጣም ባይዘው ጳውሎስ ፊት ለፊት ቆሞ ካላወቀው የታለ ልትል ትችላል። ዝናውና ሰውየው አይገናኝና አግሪጳ ይሄውና ጳውሎስ ይሄ ነው ጳውሎስ አለው። አቤት አለው። ተፈቅዶልሃል አውራ። ስማ እቺን ከምታክል ሰውዬ ምን ይወጣል? አልገባውም። አብሮት ያለው እንደሱ አግሪጳ እናቴ አጠገቡ ያለው ቄሳር ነው፣ እሱ አጠገቡ ጌታ ነው። ምን ይወጣታል? እስቲ አውራ ሲለው
እሳት ነው። ይሄ ዝም ብሎ ሞኝ ምናምን እንዳይመስል ኖርማል ሰባኪ አይደለም። በጣም አደገኛ ነው። ቅምም ያለ ሰው ሀው ቱ አፕሮች እሳት ማንን እንዴት አፕሮች እንደሚያደርግ ክቡር አግሪጳ ሆይ ማንንም ክቡር ብሎ ያውቅ ሊቀ ካህኑን ትዝ ይላል። በኖሬ የተለሰንክ መቃብር ነህ አለው። ትዝ ይላችኋል። በኖሬ የተለሰንክ መቃብር ሲለው የሊቀ ካህኑ ሎሌ በጥፊ ሲያጮለው ለምንድን ነው የመታኝ? አሁን ኢየሱስ ዝም አለ ነው የሚለው። ጳውሎስ ዝም አይልም። ሲመታው ለምንድን ነው የመታኝ ሲለው አንተ ለሊቀ ካህን እንዲህ ትመልሳለህ እንዴ ሲለው ሊቀ ካህን እንደሆነ አላወቅኩም አለው። አቅም እንዴ ደብዳቤ የተቀበለ ቸርች የሚያዘጋው እኮ ከነሱ እጅ ነው። ዓለምን ኃጢአትን ክጃለሁ ሲል አብሮ ክዷቸው ካልሆነ ሰው ዲፍረንት ነው። ባይዘ ሰውን በክርስቶስ ነው ማውቀው ይላል። በጌታን ይላል አይደለም ከልከው አላውቅም ተቶ ነው የሚሄደው። የታን አላውቀውም ምን ሰው ያለ ሊቀ ካህን ነው እንዴ አላውቅም። ማንንም ክቡር አይደል። አግሪጳን ክቡር ያለው ወደ ቄሳር ድልድዩ ነው። አግሪጳ ጋር ካበላሸ ቄሳር ነው ያገኝ። እሳት ነው ሰውየው ፕሮፐርሊ አፕሮች ያደረገው ሊፈነጠርበን እንደ ስፕሪንግ ቦርድ ነው ሰውየውን የሚጠቀመው ክቡር አግሪጳ ያለውና ስሙ ዛሬ እኮ ነው አንተ ማለት አለ ስለኛ ስለ ደቀ መዛሙርት ስለ ክርስቲያኖች ከማንም የተሻለ እግዚአብሔር ያሳይ። እንግዲህ ዛሬ ነው ያይ ታውቃለህ። ቀጥሎስ በነቢያት እንደምታመን አውቃለሁ። በነቢያት ታምናለህ ማለት ትንቢት ትቀበላለህ ማለት አይደለም። የነቢያት መጽሐፍትን ትቀበላለህ ታነባለህ አለው። አግሪጳ ደስ አለው። ይሄ ጳውሎስ የሚሉት እየዞረ ስለኔ ነው የሚያጠናው ብሎ ደስ አለውና እኔ በቃኝ ስለ ራስ አወራለሁ። ሚስጥር ሊያወጣ ነው በጌታ ላይ ያረጋው ነው። ስለ ራስ አወራ ሲለው ብራዘር ይወለ መግቢያ ላይ ጎበዝ ኮን ቀጥሎ ማንም አይዝም። ኢንትሮ ላይ ብቻ አደገኝ። አገባባውን ካወቃችሁ ሰው እኮ መጀመሪያ ካሞገስከው ቀጥሎ ብትገርፈውም እኮ እምቢ አይልም። የአንደኛ ቆሮንቶስ ደብዳቤ መግቢያ አይነት የትም ደብዳቤ መግቢያ የለም። በእናንተ የተጀመረው እስከ ክርስቶስ ቀን ድረስ አይቋረጥም ጸጋ አይጎልባችሁም ሲል እናት ቆሮንቶሶች መቆንታተስ ማለት ራሱ ምግባረ ብልሹ መሆን ማለት ነው። የከተማው ሱ አዩ በቃ ድብልቅልቁን አወጡት። በቃ የስማን ኦፍ ጋድ ጎዲፕ እያሉ ቀጥል እግዚአብሔር ሰው ሲሉ ምዕራፍ 1 እና ምዕራፍ 2 እንደዚህ ሰቀላቸው። ልክነ ቀጥል እግዚአብሔር ሰው እያሉ ምዕራፍ 3 ላይ ህፃናት እንደሆናቸው አውቅ ያለው ሲል 2 ምዕራፍ አሜን ብላ እምቢ ትላለህ። የእግዚአብሔር ሰው እናድጋለን ቀጥል ኢንትሮ ላይ እሳቱ ነው። አገባብ ጎበዝ ከሆንክ ቀጥሎ ምንም ብታረግ ማንም አይከለክልም። ኢየሱስ ጌታ። ብዙ ጊዜ የምንበላውኛ መግቢያ ላይ ወንጌል ስንሰብክ ራሱ ጎበዝ አይደለም ታውቃላችሁ አይደል? እውነት ይዘን እኮ እኛ አንችልም። ሲኦል ትገባለህ ብለህ ትጀምራለህ። ልግባ ይልሃል ሰው ልግባ አንተ ነው የምታስገባኝ ምን አለ የምስራች ብለህ ብትጀምር ምን አለ የምስራች ብትል ተናደን እኮ ነው የምንጀምር። ሲኦል ይከታ እሳት ለጴንጤ ያውን እንደኛ ስብከት እንኳን ለጴንጤ አትሆኑ